ሙት አትወሩ የጊዜ ጉዳይ ነው። ከማንም ጋር ብትላተሙ ከማንኛውም ጋር ያላቻ ጋብቻ ብትፈጥሩም አለይኩም ወራህመቱላሂ ወበረካቱሁ። ውድ ተመልካቾቻችን ስለ አሊ መስጂድ ትላንት ማለትም ምሽት ላይ ነው 4 ሰዓት ተኩል አካባቢ የአሊ መስጂድ መድረሳ አለ 20 ምናምን ዓመት ሲቀራበት የነበረ መድረሳ ላይ ነው እንደዚህ ጥቃት የተፈጸመው። እውነታውን ለመናገር አሁን አሊ መስጂድ ላይ የሚሰራው ፌበርና ስራ السلام عليكم ورحمة الله وبركاته. ውድ ተመልካቾቻችን እውነታውን ለመናገር አሁን አሊ መስጂድ ላይ የሚሰራው ፌበርና ስራ ይሄ ፖለቲካዊ ይዘት ያለው ነገር ነው። والله አሊ መስጂድን አልፈለጉትም። አሊ መስጂድ ሁለቱም ወገን ያለበት ሁለቱም ወገኖች ሊመሩት የተገባ መስጂድ እንደሆነ ሁሉም ያውቀዋል። ግን አሊ መስጂድን አስታከው ይሄ የመጅሊስ ህልውና ላይ መውጣት መጅሊሱን ማናጋት የሚፈልጉ ጥቂት ግለሰቦች ናቸው እንደዚህ ያናቁት ያሉት። ያው መስጂዱ ካወደሙት በኋላ መስጠት ምናም ካፈረሱ በኋላ መጅሊሱ መጥቶ መስጂዱ እንደውም ፈጅር እንዲዘጋ አድርጎ መድረሳዎች እንዲዘጉ ሴት መስጂድ እንዲዘጋ ያው የጥሉ መንስኤ የሆኑ ነገሮችን መጀመሪያ ዘግቶ ከዛ በኋላ ከሁለቱም ስብጥር የሆኑ ኮሚቴዎችን አዋቅሮም ሲያበቃ ቀስ በቀስ ነገራቶችን ክፍት እያደረጉ የኢማሙን ደርስ የሌሎችንም ደርስ ለመክፈት ኡስታዞች መታችሁ ተማሪዎቻችሁን የምታስተምሩት ሰዓትን አስመዝግቡ አለ። ኮሚቴዎችም አሉ። እንደውም ወላሂ ነው የምላችሁ ይሄ የአንዱ ቡድን አብራር ሳቢር የሚባል ሲኤምሲ የቀራ ኡስታዝ ዋነኛ ሰዋቸው የነሱ ሰው የሆነ ሰው ነው ዋና ጸሐፊ ወይም ደግሞ ዋና ሰብሳቢ የተደረገው። እሱ በተደረገበት ሰብሳቢ ተደርገው 5 የነሱ ሰዎች ተደርገው አብዛኛው እነሱ ጋር ሆኖ ማጆሪቲ ሌላ ቦታ ቢሆንም እነሱ ሆነው ያው ለሰላም ሲባል እንደዚሁን ተብሎ ሰውም ህብረተሰቡም የአንዱ ቡድን ደግሞ እሺ ብሎ ተቀብሎ ባለበት አግባብ በቃ ሁሌ አሊ ስም መጅሊሱን ወይ ማስባልን የሚፈልጉ የነ ሐሰን ታጁ የሚመራው በህቡን በግልጽ የሚንቀሳቀሰው ስለሆነ በአሊ መስጂድ ዙሪያ እነዚህ ሰዎች ነው የሚንቀሳቀሱት። ወላሂ ነው የምላችሁ የሰፈሩ ህብረተሰብ ያውቀዋል፣ እውነታውን ያውቃል። ከሁለቱም ስብጥር ያለው ኮሚቴ ነው የተዋቀረው። እንደዛም ሆኖ የዳዕዋ ተብሊግ ጀማዓዎች ኑ የመድረሳም ሰዎች የምታስቀሩ የነበራችሁ ኡስታዞች ኑ አስመዝግቡ ጀምሩ፣ ደርሱንም ጀምሩ፣ የዳዕዋውንም ስራ የተብሊጉን ስራ ጀምሩ ተባሉ። አብዛኛው የተብሊግ ጀማዓዎች መስራትን መስጂዱ ላይ መስራት ይፈልጋሉ። ያው ክፍት ነው ስሩ ተባሉ። ግን እዛው ጋር ያለ ሌላ ቤትን ነው እየሰሩ ያሉት። ተገፋን ለማለት አልተገፋም፣ ማንንም አልተገፋም። ይኸው አስመዝግቦ ኡስታዞችም አስመዝግበው የዳዕዋውም ሰው ተብሊጉ መስራት ይችላል ክፍት ነው ተብሏል። አሊ መስጂድ ክፍት ነው ተብሏል። ምንም ነገር ደግሞ በዚህ ኮሚቴ ትልልቅ ለውጦች ነው የተደረጉት። ካሜራ የትም ዓለም ላይ ያለ ነገር ነው። ዓለም ላይ ያሉ መስጂዶች እኮ ሴኩሪቲ ካሜራ አላቸው። የሆነ እንደዚህ አዲስ ምንድነው ካሜራ የሚፈራው ደግሞ ሌባ ነው። ካሜራ ምንድነው የሚያስፈራው? ለደህንነቱ መስጂዱ ለደህንነት ያስፈልጋል ካሜራ። ከዚህም የተሻለ ካሜራዎች ካሉ ማሻአላህ መጨመር ነው እንጂ ለምን ካሜራ ሆነ? ኢማም ሙሉ የነበሩት ኢማም እየቀጠሉ ነው። ሙአዚን የነበረው ሙአዚን፣ ኻዲሞች የነበሩት ኻዲሞች እየቀጠሉ ባለበት አግባብ አሁንም ይሄ የጥል ሰበብን ማድረግ አሊ መስጂድን አግባብ ነው ብዬ አላስብም። እና ሐሰን ታጁና ጭፍራዎቻቸው መጅሊስን ለመናድ መጅሊስን ለማተራመስ የመጅሊስ ወንበር ይገባኛል በማለት እዚች ጋር ትንሽ መስጂድ ወይ ደግሞ አሊ መስጂድን መደገፊያና ተገን ማድረግ አግባብ አይደለምና ህብረተሰቡም በነቃ መንፈስ እናንተ ደግሞ ለአሊ መስጂድ ፍትህ ምትሉ ወጣቶች ሴቶችም ወንዶችም እውነታውን ሐቁን ጠጋ ብላችሁ ወቁ።
ሩቅ ሆናችሁ አታስብሉ፣ ሰውንም አታደናግሩት። የመደናገሪያና ሰውን እርስ በርስ የመጋጫ ሰበብ አትሆኑ። ወላሂ ነው የምላችሁ። ለህብረተሰቡ የምታስተላልፉት ነገር ከስሜት ነው። የሆነ ከአቅላችሁ አይደለም። አስቡ፣ ቆም ብላችሁ አስቡ። እውነት ነው ወይ ማስተላልፈው? ሐቅ ነው ወይ ማስተላልፈው? ማሰራጨው ነገር አላህ ጋር ምን ይለኛል የሚለውን ነገር አስቡበት። አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቻችን ስለ አሊ መስጂድ ትላንት ማለትም ሶስተኛው የተራዊ ሰላት ላይ የተከሰተውን እውነታ ለመናገር ያክል ትላንት ምሽት ኢሻ ላይ አዛን ካለ በኋላ ይህ ወንበዴ ቡድን የሚባለው ቡድን ሰላት እንዳይሰገድ አንዳንድ ሰው መስጂድ ይሰራል፣ አንዳንድ ሰው ደግሞ መስጂድ ያፈርሳል። አላህ ያላሻለት ሰው መስጂድ እንደዚህ ያፈርሳል። አላህ የረገመው ሲሆን እንደዚህ ይሆናል። እና መስጂድን ለማፍረስ ብለው ወላሂ ስለ መስጂዱ አያውቁ፣ አካባቢው ላይ እንደዚህ በመስጂድ አህዋል የሚገቡም ሰዎች አይደሉም፣ በሌላ አህዋል ካልሆነ በስተቀር መተው ነው የበጠበጡት። መስጂዱን የሚካድሙ ሰዎችን ፈነከቱ፣ አበለዙ። የመስጂዱን መስቶት ሰብረው መስቶቶችን ይዘው ለመውጋት ህዝቡን እያሯሯጡ ነበረ። ሰላት እንዳይሰገድ ሁሌ እንከን እየሆኑ ነው ያሉት። ሁሌ እንከን እየሆኑ ነው። የቆሸሸ አስተሳሰብ ጭንቅላታቸው ላይ ኖሮ እንደዚህ እየበጠበጡ ነው ያሉ። ሀገሩን ያምሱታል፣ ሰፈሩን ያምሱታል፣ ህብረተሰቡን ያደናግራሉ። መጥተው የበጠበጡት መስጂዱ እነሱ፣ ተበጠበጥን የሚሉት እነሱ። የአሊ መስጂድ የሱናው ህብረተሰብ 85% የሚሆነው የሱናው ህብረተሰብ የሚታገለው ከሱና ጥላቻ ካላቸው ኢትዮጵያውያን ነው እየታገለ ያለው። ኢትዮጵያ ስር ካሉ የሱና ጥላቻ ካላቸው አህባሾች ነው ብቻውን የሚታገለው። ከየትም ተለቃቅመው ነው የመጡት። የት እንደተለቃቀሙ ማይታወቁ ህብረተሰቦች ናቸው መስጂዱን እንደዚህ ለማናጋት ረመዳንን ለመረበሽ መተዋል። ለዋብ የማስተላልፈው አሁንም ህዝባችን አታንገላቱ፣ መስጂዱን አትቀሙት፣ አትውረሩ። የጊዜ ጉዳይ ነው። ከማንም ጋር ብትላተሙ፣ ከማንኛውም ጋር ያላቻ ጋብቻ ብትፈጥሩም ነገ ይሄ ጋብቻችሁ 80 እስከሚቀደር ድረስ ሶብር አድርጉ። ምን ጊዜም ዲል ለእናንተ አይሆንም። ለምን? ጤናማ አቂዳ ስለሌለ፣ ሰላማዊ ስላላደሉ። በሌላ ነገር የኢትዮጵያ ህዝብ ደግሞ ቢሉት የሚላይ ህዝብ አይደለም። የእስልምና ተከታዩም የእስልምና ተከታይ ያልሆነውም ፀሐይን ቀርቶ አምቦልን ያጠፋል። እሱ ትንፋሹን ይጨርሳል እንጂ። ስለዚህ የምትደግሙ ከነሱ ጎን ሆናችሁ በገንዘባችሁ የምትረዱ ስልጣናችሁን ተጠቅማችሁ ዋሃብያን እናነግሳለን የምትሉ ሶፊያን አህለ ሱና ወል ጀማዓን ትክክለኛ ነባር የነበረውን የጥንት ከአደም ጀምሮ የመጣውን እስልምና ለፎርጂት እስልምና ሳልፋችሁ ብትሰጡ ምንም ዲል አታገኙም። ለምን? ከኛ ጋር ያለው አላህ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾች አሁን ዛሬ መጋቢት 15 ምሽት ላይ ነው 4 ሰዓት ተኩል አካባቢ የአሊ መስጂድ መድረሳ አለ 20 ምናምን ዓመት ሲቀራበት የነበረ መድረሳ ላይ ነው እንደዚህ ጥቃት የተፈጸመው። በእንደዚህ አይነት ኮብልስቶን ነው ገጀራ ፌሮ በመያዝ ከ18 ዓመት በታች የሆኑ የመድረሳ አዳሪ ተማሪዎችን ሌሊት ለማውጣት ደግሞ እዛው የተኙ የነበሩ ወጣት ልጆችን ባላሰቡበትና ባልታሰበ ሰዓት አጥሩን ቀደው በመግባት ወንበዴው ጥቂት የሆኑ ወጣት ልጆች አጥሩን ቀደው ገብተው ብዙ ሰው ጎተዋል። ብዙ ሰው ላይ እርምጃዎችን ወስደዋል። ይሄው አጥሩን እንደምታዩት እንደዚህ ቀደው ነው የገቡት። እስቲ የብልጽግናው መንግስት መጥቶ ያትርፍህ። እስቲ መጅሊስ የምትለው የታለ መጅሊስ የታለ? እስቲ ያትርፍህኒ እያለ ነው ልጆችን የደበደበው። ወላሂ ስለ ህግ የማያውቁ ስለ መንግስት ምንም ስለ ብልጽግና የማያውቁ ዝም ብለው ሃይማኖታቸውን ብቻ የሚያራምዱ ትምህርቶችን የሚወስዱ ሃይማኖታዊ ትምህርት የሚወስዱ
ልጆች ላይ ነው ለዚህ እርምጃ የወሰዱባቸው። ጥቂት የሆኑ ልጆች ከዚህ በፊት መስጂዱን እንደዛ አወዳድመው ዝም መባላቸው፣ ለህግ አለመቅረባቸው፣ የህግ የበላይነት እነሱ ላይ አለመስፈኑ የልብ ተሰምቷቸው ይኸው ወላሂ ነው የምልህ ለዚህ ደረጃ አድርሶናል። የምትመለከቱ ሁሉ የህግ አባላት የኢትዮጵያውያን ህዝቦች አቤት በሉን። ይኸው እንደምታዩት ነው መስጂዱን መድረሳውን ያወደሙት።